እንግዲህ በጠዋት የመጀመሪያ ጉዞ የነበረው ወደ መርካቶ ምናለች ተራ ነበረ። መርካቶ ምናለች ታዲያ ምን አለ ካላችሁኝ የምገዛቸው ኤሌክትሮኒክስ እቃዎች ነበሩ። ሶሻል ሚዲያ ላይ ያየኋቸው እዛ ቦታዎች የሚገኙ እቃዎች ነበሩ እና በጠዋት 12 ሰዓት ተኩል ነበር ከቤት የተነሳሁት እና ቀጥታ መገናኛ ነው የሄድኩት። ከመገናኛ ምናለች ተራ እና ምናለች ተራ ስደርስ ምንድን ነው ያደረገው መሰላችሁ? ቦታው መርካቶ ጋር ነው። ኤግዛክት ቦታውን ከዚህ በፊት አንድ የሄድኩበት ያንክል አላ እዛ ከደረስኩ በኋላ የምፈልጋቸውን እቃዎች ገዛዛው ፓክ አደረኩኝ። በአሪፍ ዋጋ ነው እንደውም ያገኘሁት። እንደውም በጣም ምንድነው ኤክስፔንሲቭ ነው ብዬ አስቤ ነበር፣ ግን በአሪፍ ዋጋ ተመጣጣኝ በሆነ ዋጋ ነው ያገኘሁት እና እቃው ከገዛው በኋላ ቀጥታ የሄድኩት ወደ ቅዱስ ራጉኤል ቤተክርስቲያን ነው ማለት ነው። በጠዋት ነበር እንደደረስኩት፣ እንትኖች ሳይከፈቱ ሱቆች ሳይከፈቱ በቃ በጠዋት ነበር የደረስኩት። ግን እቃዎቹ ምናምን ስገዛዛና ትንሽ 3 ተኩል ነው እንደዚህ አካባቢ ሆነ። 3 ተኩል አልፏል ኦልሬዲ። ቤተክርስቲያኑ ስደርስ ሰርግ ነበረ። ሳለሚ የሰርጉን ፕሮግራም እዛ ከቤተክርስቲያን ውስጥ ነበረ። ወደ አዳራሽ ሄዱት የነበሩት የዛ ሰርገኞቹ የተወሰነ ትንሽ ቁጭ ብዬ ያየው የተወሰነ ቪዲዮዎችን ካፕቸር አደረኩኝ። ፕሮግራሙንም ይመስለኛል ከቤተ ክርስቲያኑ አዳራሽ እዛ አለ ቅዱስ ራጉኤል ሁለተኛ ደረጃ ትምህርት ቤት እዛ ነው መሰለኝ ፕሮግራሙ። በዛ አጋጣሚ እንትኑን አየሁት፣ ትምህርት ቤቱንም አየሁት ሲባል ሰማ ነበር። የቅዱስ ራጉኤል ሁለተኛ ደረጃ ትምህርት ቤት እዛ አለና እና ቅዱስ ራጉኤልንም ተሳልሜ ወጣሁኝ ማለት ነው። ስወጣ ሰዓት ገና 5 ሰዓት ሊሆን ነው። ምን ማድረግ አለብኝ? ፕሮግራም በጣም ሄደው ደግሞ እንትን ነው ወደ መጽሐፍ ምረቃው ነው። ቴዎድሮስ አደባባይ ይሁዳ አቢሲኒያ ነው የሚሄደው እና ምን ላድርግ? 3 ሰዓት አለኝ። ቁርስ ምናምን አልበላሁም። ስለዚህ ምን ማድረግ አለብኝ? ትንሽ አሰብኩኝና የተወሰኑ ያልገዛኋቸው እቃዎች ነበሩ እዛ መርካቶ ያላገኘኋቸው ማለት ነው። ስለዚህ መገናኛ መሄድ አለብኝ ማለት ነው። ስለዚህ መገናኛ ቀጥታ ወደ መገናኛ ሄድኩ ማለት ነው። ታክሲ ምናምን የለም። በቃ ባስ ውስጥ ገባሁ። መገናኛ ደረስኩ ማለት ነው። መገናኛ ከደረስኩ በኋላ ከፕላዛ ከመተባበር በቃ እዚህ ስል 5 ሰዓት የጀመርኩኝ 7 ሰዓት ነው ጨረስኩኝ። በመሀል እንደውም ዴሊቨሪ የሚያደርግልኝ ሰው አግኝቼ ነበር እና ያ ሰው ግን ቆየብኝ። በቃ ይቅር ምናምን ብዬ እዛው ገዛዛው ብቻ ፓክ አደረኩኝ እቃዎቼ። አይፓድ ይዤ ነበር እና እነሱን ገዛዛሁኝ። በቃ እንዲህ ያደረኩኝ ሰዓቱ ሄደ። 2 ሰዓት ምናምን እዛ ተቃጠለ። በመሀል እንደውም መቅረጽ እየፈራሁ ነበር። እንዴት ብትሉኝ እዛ መርካቶ አንድ ሴትዮ ትንሽ ስልክና ፈልጎም እንደ ምናምን ብላ አስፈራርታኝ ነበር። እኔ በቃ ምናለች ተራ እንዲህ ውስጥ ለውስጥ ምንም በቃ እየቀረስኩ ነበር እንደምትት ቪዲዮ ላይ እንደምትት ማለት ነውና ምንም እየፈራሁ ነበር። ቀጥታ በቃ ዝም ብዬ ነበር ስቀጥ የነበረውና መገናኛው መሀል መገናኛ ላይ በቃ ፈራታ ባያሉ ቀረስኩ። እንደውም ኤክስፕሌን አድርጌ ነበር ስለ ሁኔታው ቪዲዮ ላይ እንደምትት ማለት ነው። አንዷ መርካቶ ምን አለች መሰላችሁ? አንዷ ሴትዮ ምን አለች? ምን ይልኩኝ አንድ ስልክን መጠቅ ፈልገህ ነው እንዴ ምናምን እንዲወሰድብህ ፈልገህ ነው ምናምን ብላ አስፈራርታኝ። በቃ መቅረጽ እየፈራሁ ነው አሁን ራሱ የምቀርጽላችሁና አሁን ቀጥታ ወደ ቴዎድሮስ አደባባይ ነው የሚሄደው። ከኋላዬ እንግዲህ የሰርግ ድባብ ነው። ክላስ ትሰማላችሁ በየቦታው። አሁን ቀጥታ ወደ ቴዎድሮስ አደባባይ ነው የዶክተር ሮዳስ መጽሐፍ ምረቃ የምናቀርበው ማለት ነው። አብራችሁ ተከታተሉኝ። አመሰግናለሁ። እና ከዛ በኋላ ወደ ፒያሳ ነው ቀጥታ ቀጣይ ጉዞ ያደረኩት። ፒያሳ ከደረስኩ በኋላ ማፔ ላይ የሚያሳየኝ ቴዎድሮስ አደባባይ በአድዋ ሙዚየም ጀርባ ጋር ነው ያለው መንገድ። ዋናው ነገር ነው የሚለኝ ከፒያሳ ጊዮርጊስ የሚያስወርደው እሱ መንገድ ደግሞ እዛ አካባቢ አንድ ባለስልጣን የሚያስመረቀው የህንፃ ፕሮጀክት አለ። ያን ህንፃ ፕሮጀክት ለማስመረቅ ሲባል መንገድ ተዘግቷል። ማፔ ላይ የሚያሳየኝ መንገድ ዝግ ነው። ፌዴራል እንዳለ ዘጋው። በፊት ለፊት በሩ አድዋ ሙዚየም በሩ በፊት ለፊት ባለበት በዛ ጋር ዞር እንዲህ ምናምን በታች ወረድኩኝ ማለት ነው ወደ ቴዎድሮስ አደባባይ እና ልክ ለወርድ ስር ምን ተፈጠረ? አንድ ፌዴራል ጠራኝ። እዛ ቲክቶከር ምናምን አንቺ ቲክቶከር ወይ ማለት ምን ሰርችኝ ታው ሳስታውስ የሆነ ባያር ይወጣል እሱ መሰለኝ። ዛሬ ደግሞ ፖለቲካ ነክ ነገሮች ነገር ጨቤ ታስገባኝ ነው ምናምን ብዬ ፍራርኩ። ካሜራ ያስከም እንዴ ነው? አይ እኔ በስልኬ ነው የምጠቀመው ነው
ስልክ የመጠቀም ነው አልኩት። ከዛ አይ እኔም እኮ ካሜራ ስለምማር ልምድ ሼር እንድንደራረግ ፈልጌ ነው። አንኤክስፔክትድ ማለት በቃ እኔ እንደዚህ አልጠበቅኩም። ፌዴራል ጠርቶኝ ልምድ ሼር እንድራረግ እናንተ ብትሆኑ ከዛ ሰው ኤክስፔክት ታደርጋላችሁ? አታደርጉ። በቃ ተጫዋች ፌዴራል እንደዚህ አይነት ፌዴራል እኔ ገጥሞኝ የማያውቅ እኔ ብቻ በቃ ያለውን ነገር አወራን። ኮንቴንት ክሬሽን ላይ ስላለው ኢንተረስት፣ ካሜራ ማንነት ምናምን ብቻ ይሄንን አወራን። እንደውም ቦታውን በደንብ ሰጀስት አድርገኝ በዚህ ጋር ሄደ በዚህ ጋር ሄደ ሎኬሽኑ ምናምን መረኝ። እሱ ባለኝ ሎኬሽንም ቴዎድሮስ አደባባይ አግኝቼው ወደ መጽሐፍ መረቃው ገባ ብላችኋለሁ። መጽሐፍ መረቀው የነበረው እንግዲህ ተሜሉ ላይ እንዳስቀመጥኩላችሁ የመጋቢ አዲስ ዶክተር ሮዳስ ታደሰ መጽሐፍ ነበረ። ሳሰኛው መጽሐፋቸው ነበረ። እንግዲህ ዶክተር ሮዳስን እኔ ከኤሌመንተሪ ጀምረን ነው እኔ በግል የማውቀው ያው ፕሮግራሞቹ ላይ በማዳመጥ ማለት ነው። በመጀመሪያ እኔ ስለ ስነ ከዋክብት የሚያወራቸው ነገሮች ላይ አንድሮሜዳ የሚለው ፕሮግራም ከተጀመረ በኋላ ነው የታወቀ። ከዛ በፊት በሚናገራቸው ወንጌሎች እኔ ያውቀው ነበር። አንዳንድ ቦታዎች ላይ ሰማ ነበር። መጀመሪያ ከዛ ጀምሮ ነበር ዶክተር ሮዳስን ፕሮግራሞችን ማዳመጥ ስብከቶቹን መስማት የጀመርኩት። ከዛ በኋላ ግን ፕሮግራሙ አንድሮሜዳ ሾው ላውንች ከተደረገ በኋላ መጽሐፍ ከጻፈ በኋላ መጀመሪያ ይሄን መጽሐፍ ነበር የዶክተር ሮዳስን ያነበብኩት። ከዛ አንድሮሜዳ ቱ አፕሊኬሽን ነበር ካስታወሳችሁ ያነበባችሁ ሰዎች ታውቁታላችሁ። በአፕሊኬሽን በቃ እሱን አውርጄ ሁለቱ መጽሐፍ አንብቤያለሁ። ሶስተኛው መጽሐፍ ደግሞ ይሄ 888 የሚለው መጽሐፍ 27ኛ ወር 28 መጽሐፋቸው ነው የዶክተር ሮዳስ ማለት ነው። ከዛ በኋላ እንግዲህ የዛን ቀን ለምርቃቱ ቀን የተገኘበት ምክንያት ደግሞ መልካም ስዕል ንባቡና ትርጓሜ የሚለው መጽሐፍ ነው ማለት ነው። ይህ መጽሐፍ እንግዲህ ለብዙ ጊዜ ፈልገው ነበር፣ ለብዙ ጊዜ ብቻውን ፈልገው ነበር እና ንባቡና ትርጓሜ የሚለው ሳይ የመረቀው ሲባል በቃ ጀስት ይሄ ነገር አጋጣሚ አይደለም፣ ከድሮ ጀምሮ ስፈልገኝ ነበር እና እዚህ መጽሐፍ መርቀት ላይማ መገኘት አለብኝ፣ መጽሐፉን መብት አለብኝ። መጽሐፉን እንግዲህ በይፋ ለማስመረቅ ይሁዳ ቢስኒያ ገባው። ይሁዳ ቢስኒያ የገባው በኋላ በሰላም አቀባበል ተደረገለት። ታሪኩ እንግዲህ እነ መጋቢ አዲስ እሸቱ፣ እነ ዶክተር ወዳጄና ፕሮፌሰር ቆሞስ አባይለ ገብርኤል፣ እነ ዘማሪ ሎድ ሰገድ፣ አርቲስት ትዕግስት ግርማ ትላልቅ እንግዶች ተገኙበት ለመረቃው። ዶክተር ሮዳስም ስለ መጽሐፉ ማብራሪያ ሰጠ። ሌሎች እንግዶችም ቀርበው ስለ መጽሐፉ ማብራሪያ ሰጡ። ብቻ ደስ የሚል ጊዜ ነበረ። 8 ሰዓት አካባቢ ነው የተጀመረው። እንግዲህ በ18/8/2018 በ8 ሰዓት የተመረቀበት ምክንያት ደግሞ ምንድን ነው ከተባለ ይህ መጽሐፍ አንብባችሁት ከሆነ እዚህ መጽሐፍ ላይ 888 የሚለው መጽሐፍ ክርስቶስን ነው የሚገልጸው። የኢየሱስ ክርስቶስ ቀመር መሆኑን ሙሉ ትረዳላችሁ። ከዛ ባለፈ ጥሩ ነው እና ዶክተር ሮዳስም ትላልቅ ነገሮች ስለማናቃቸው ስለ ስዕላት ቤተክርስቲያን ላይ ስለሚሳሉ ስዕላት በጣም ብዙ ነገር ኤክስፕሌን ያደረጉልን መጽሐፍ ላይም በቃ ጓጉተን እንድናነበው ነው ያደረጉን። እኔ አሁን ፔጅ 10 አካባቢ ደርሻለሁ። መጽሐፍ መልካም ስዕልና ትርጓሜ የሚለው በጣም ደስ የሚል መጽሐፍ ነው። ጀማመሩ ብቻ እውነት ይህ መጽሐፍ በማግኘቴ እኔ እውነት እግዚአብሔር ይመስገን እስካነበው እውነት ጓጉቻለሁ በደንብ እና ገዝታችሁ የምታነቡት ይመረጣል። ከዛ ፕሮግራሙ በሰላም ከተጠናቀቀ በኋላ የፎቶ ፕሮግራም ነበር እዛ አዳራሽ በሩ ጋር ማለት ነው እና ሰው ግን ፎቶ ሊያስነሳኝ አልቻለም። ጭራሽ ትራይፓድ ይዣለሁ በእጄ ካሜራማን መስያችኋለሁ። በቃ አንሳና ጋር ራሴ ልነሳውኝ ጭራሽ አንሹኝ እዛ ተቀምጥኩኝ ማለት ነው። ቀጥሎ የፊርማው ፕሮግራም ነበር። ፎቶ እንኳን ጭራሽ አይታሰብም እና ፊርማውን ግን አስፈርመናል። እዚህ ጋር እንደምታዩት ፊርማውን አስፈርመናል። ብቻ ትልቅ ፕሮግራም ነበር። እዛ ፕሮግራም ላይ በመገኘቴ እድለኛ ነኝ አስባለሁ። ያው እግዚአብሔር ፈቅዶ የተገኘው ሁሉ እንግዲህ ይህን ይመስላል። በዶክተር ሮዳስ 30 መጽሐፍ ጽፏል። እንደምታዩት እዛ ዲስፕሌይ ላይ የመረቃት አዳራሽ ውስጥ ዲስፕሌይ ሲደረግ ነበር 30 መጽሐፎች። ከ30 ውስጥ 3 ብቻ ነው እንግዲህ ያነበብኩት። መልካም ስዕል 4ኛዬ ነው ይሄ መጽሐፍ ማለት ነው። ከ30 መጽሐፍ እንግዲህ 3 መጽሐፍ ማንበብ ትልቅ ሼም ነው። እንግዲህ ሼም ያዘኝ ነው። በዚህ መጽሐፍ ነበር የጀመርኩት የዶክተር ሮዳስን። በዚህ አጋጣሚ ሲስተር ነበር የገዛችኝ። በጣም ነው አመሰግናለሁ። በዚህ አጋጣሚ በ8ኛው ወር በ8ኛው ቀን 2018 በ8 ሰዓት የተመረቀበት ምክንያት 888 የሚለው ክርስቶስን ዲፋይን ስለሚያደርግ ብለውናል። ሮዳስ 888 የሚለው መጽሐፍ ካነበባችሁት እዚህ መጽሐፍ ላይ
ይህን ነገር ይገልጸዋል። እና እዛ በመጋቢ አዲስ ዶክተር ሮዳስ መጽሐፍ ምረቃ ስነስርዓት ላይ ነበር ማለት የተገኘሁት። እዛ ተገኝቼ ይህን እድል በማግኘቴ በጣም በጣም ደስተኛ ነኝ። ትልቅ ቀን ነበር ለእኔ ያ ቀን ማለት ነው። እቃዎቼንም ፈልጋቸውን እቃዎች ፓክ አድርጌ የመጣሁበት በዛውም ደግሞ ፕሮግራም ላይ ተገኝቼ ትልቅ እውቀት ያገኙበት ቀን ነበረ። ዶክተር ሮዳስንም በአካል አግኝቼ መጽሐፋቸውን ገዝቼ ፊርማቸው በማግኘቴ በጣም ደስተኛ ነኝ። እንዴት አያችሁት? ተመቻችሁ? እንግዲህ በቀጣይ በሌሎች ኮንቴንቶች እንመለሳለን። የመሳይ ብሮዚንግ የዩቱብ ቻናል ነው። በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ለእናንተ።